ውፍረቱ ራሱ እዩት። ከራስ ቅሌ እስከ ጫፉ ለምን ሰላም ሰላም፣ እንዴት ናችሁ? ሩካይ ነኝ እኔ። ክብሩ ይስፋ በጣም ደህና ነኝ። ማስክ ተቀብቻለሁ፣ ግን ትንሽ ቢዚ ስለነበርኩ ፖስት አላደረኩላችሁ እና ዛሬ በዋነኝነት በቡናና በተልባ ነው የሰራሁት። አሰራሩን ተመልክተን እንባ። እንግዲህ የዛሬው ግብአታችን ዋናው ተልባ ሲሆን ለፀጉራችን በጣም አሪፍ ነው፣ ለጥንካሬውም ለሁሉም ነገር። ለድምፄ ደግሞ ትንሽ የጠዋት ድምጽ ከሆነባችሁ ይቅርታ፣ የጠዋት ነው እየቀረጽኩ ያለሁት። እና ደግሞ ቡና፣ አስማተኛ ቡና ቡናችን ባይዞ በጣም ቆንጆ ነው። በሾርባ ማንኪያ አንድ ነው ያደረኩት ቡና እና እዚህ ጋር የምታዩት ደግሞ ሲናመን ወይም ቀረፋ የምንለው ለሻይ ምናምን የምንጠቀመው ማለት ነው። እሱ ነው። እሱም ለፀጉር በጣም አሪፍ ነው። ፀጉር ጽድት እንዲል ያደርጋል። ቆንጆ ነገር ነው። እዚህ ጋር ደግሞ ቅርንፉድ አለ። እነዚህን ነው የምንጠቀመው። በመሀል ናና ጨምርበታለሁ። ጥቅሙ በጣም እንዳይወጣ ብዬ ነው ከነሱ ጋር አንድ ላይ ማልጨምርበት። እንግዲህ ተከታተሉኝ። ቀላል ቆንጆ ለፀጉር ለውጥ የሚያመጣ ባይዘው። ይሄ የራሴ ፈጠራ አይደለም። የህንዶችም የኢትዮጵያን ቆንጆ የሚባሉ ቪዲዮዎችን ያለውና እንደዛ ነው። እንግዲህ ተከታተሉኝ። ቀላል ነው። ሁላችሁም ተጠቀሙበት። ተጠቅማችሁ ደግሞ እንደምታመሰግኑኝ ተስፋ አደርጋለሁ። የምንጠቀማቸው ነገሮች ኦልሬዲ ሬዲ ሆነዋል። ውሃውን ኦልሬዲ አፍልቼዋለሁ። በቀዘቀዘ ላይ ከምንጨምረው በሞቅ ባለ ወይ በፈላ ላይ ቢሆን ጥሩ ነው። 10 ደቂቃ ያህል ነው ከዛ አስገብቼ ተከተከው። ናናውንም ጨመርኩት። ቆንጆ ሆኖ ነው እንደምታዩት የሚያምረው። ሽታው ያው ስትሰሩት ነው የምታውቁት። እና ትኩሱን ያጠለልኩት ከቀዘቀዘ ለማጥለል ስለሚያስቸግር በትኩሱ ብታጠሉት ብዬ እላለሁ። ቆንጆ ነው የሚሆነው። በቃ ለመቀባት የሚያጓጓ አይነት ሽታ ነው ያለው ናናው ቡናው ምናምን አንድ ላይ የሆነ ቆንጆ ቴስት ነው የሰጠው እና ቆንጆ ሆኖ ወርዷል። እዚህ ጋር ኮኮናት ጨምሬያለሁ። እናንተ በቤታችሁ ያላችሁን መጨመር ትችላላችሁ። ማንኛውም ቅባት ኦልሬዲ እንደዚህ ሆኖ ወጥቷል። ሰርቸው አልቋል። ውፍረቱ ራሱ እዩት። ውፍረቱ ራሱ ገራሚ ነው። ሽታው ተውኝ በጣም የሚገርም ነው። እና ለማስቆጥ ጠዋት ነው የመረጥኩት። አሁን ጠዋት ነው። በጠዋት ቢሆን ጥሩ ነው ቡና ስላለው፣ ግን ፀሐይ ከሌለ ችግር የለውም። በየትኛውም ሰዓት ፀጉሬን እንትን ሳላደሩ እዚሁ ላይ እጠራለሁ። ሹሩባ ተሰርቼ ነበረ። እሱ ይሄ ሹሩባውን ታፈትቼው ነው ማታ ነው የመጣሁት። አሁን ጥሩ ነው የሰራሁት፣ ግን ትንሽ ነካ ነካ አደርገዋለሁ። ይሄ ማስክ በጣም አሪፍ ነው። አምሶ እንደዚህ ሹሩባ ምናምን ተሰርታችሁ የሆነ ስትፈቱት ጭንቅላታችሁን የሚሰማው ስሜት አላለ። እኔ ተሰርቼም ስለማላቅ ነው መሰለኝ የተሰራሁትን እዚህ ጋር አስገባላችኋለሁ። ተሰርቼም ስለማላቅ ነው መሰለኝ ስለመታው የሆነ ሪሊፍ ነው የተሰማኝ። ግን ቆንጆ ነው ለፀጉራችን። ፕሮቲን ስታይል ስለሆነ አሪፍ ነው። በጣም ተስማሚም ነው። ለእኔ በጣም ተስማምቶኛል። እናንተም ደግሞ ሞክሩትና ኮመንት አስቀምጡልኝ። የባለፈውን የካሮት ማስክ ተጠቀማችሁት ወይ ጠቀማችሁ ወይ? እስቲ አስተያየታችሁን ብታጋሩኝ ደስ ይለኛል። ይህም በጣም ቆንጆ ነው፣ ሞክሩት። የራሴ ፈጠራ አይደለም። እኔም የህንዶች ቪዲዮዎችን አያለሁ ከእሱ ላይ አይቼ፣ ግን እኔ የተመቸኝን ነው ወደ እናንተ ያመጣሁት። ፀጉራችን ላይ ስናረገው ገና የሆነ ደስ ሲል እኔማ የማስካት ዲክተር ነው። እና ፖስት ማድረግላችሁን ቪዲዮ
ቪዲዮዎች እንዴት አያችሁ? እስቲ ታርጉ። በዛ ላይ ደግሞ ሰብስክራይብ እያደረጋችሁ አይደለም? ሰብስክራይብ አድርጉ፣ አበረታቱኝ። ኦ ፀጉሬ ጠገበ የሆነ ያምራል። ራሱ ፀጉር ላይ ብንቀባው ተስማሚ እንደሆነ ፀጉር ላይ ያስታውቃል። መቀባት ያለባችሁ ከጫፉ ከዚህ ጫፍ እስከ ራስ ቅላችሁ ነው። እኔ እንደዛ ነው የምቀባው፣ ከራስ ቅሌ እስከ ጫፉ። ለምን የራስ ቅሌን ብቻ ከሆነ የምቀባው የጫፉ እየወደቀ ከታች እያደገ ከሄደ የፀጉሬን ምድለቱም አያስታውቀኝም፣ እንደገና አያምርም። ፀጉር ከታች ጀምሮ እስከዚህ በደንብ እየተቀባ ማሳጅ እየተደረገ ቀብታችሁ ራሱ ከላይ ከተወጁት ትርጉም የለውም። እንግዲህ ያው በዚህ ጋር ያለውን በደንብ ቀብቼ ማሳጅ አድርጌ እስከ ጫፍ ድረስ እንደምታዩት ሲያምር እና የሆነ ያስታውቃል ራሱ ለፀጉር ተስማሚ እንደሆነ። የቡናው የናናው ምናምን ሽታው አንድ ላይ በቃ ደስ ይላል። እና ይሄኛው ደግሞ እንፍታ የሹሩባ ውጤት። ወይኔ ግን ሁሌ ሹሩባ መሰራት ከባድ ይመስለኛል። እኔ ያናል ልምዱ ስለሌለኝ እኔ ፈራ ያለ እንዲህ በራሴ ነው የምሰራው እንጂ እንደዛ ተሰርቼ አላውቅምና ትንሽ ከባድ ግን ለፀጉር ቆንጆ ነው። እንዳየሁት የቁመት ልዩነቱን ታይታላችሁ። የሁለት ሰው ፀጉር አይመስልም? እንግዲህ ደግሞ የጠዋት ድምፅ ነው። ለድምፅ ስክራች ካለው ይቅጣ። የጠዋት ድምፅ በጣም አልወፈረም፣ በጣም አልቀጠንም። ቆንጆ ነው። በቃ ቴክስቸሩ ራሱ። ይሄን ደግሞ ተቀብቼ ጨርሼ እመጣለሁ። እንግዲህ ጨርሻለሁ። በደንብ ማሳጅ አድርጌያለሁ። እናንተም ደግሞ ማሳጅ አድርጉት። ዋና ለፀጉር ቆንጆ ማስክ ራሱ ብንሰጠው ማሳጅ ግድ ነው። ማሳጅ አስጁ ያለው ኦልሬዲ ቆንጆ ሆኗል። ጥግብ ነው ያለው። ከዛ ፌስታል ያስፈልገናል ያላችሁ ማስተካከል እንጂ እንዴት ተረጋጋ። ፀጉሬ ራስ ነው ያደረገው። ከዛ ቦኒት ወይም ደግሞ ሻሽ ያላችሁን ትችላላችሁ፣ ያላችሁን ማድረግ ነው። እና እንደዚህ ነው እንግዲህ ጨርሻለሁ። ከዚህ በላይ ይረዝማል በጣም። ተቀብቼ ጨርሻለሁ። እንግዲህ መጀመሪያ በውሃ ነው የምለቀቀቅ፣ ከዛ በኋላ ነው በሳሙና የምታጠበው። ለምታጠብ እንደዛ ይቀላል። እንደ ጊዜያችሁ 1 ሰዓትም 30 ደቂቃ ከዛም በላይ ጊዜ ካላችሁ እንደ ጊዜያችሁ ተጠቀሙ። እወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ቻው ቻው።